100 ዶሮዎችን ከነፓኬጁ ሊሰጠው ቃል እንደገባ ስልጠና እንዲሁም ደግሞ የትራንስፖርቴሽን የሆቴል አኮሞዴሽን ኮስት በሙሉ ከቨር በማድረግ ስለዚህ እናንተ መደገፍ አለባቸው ብላችሁ የምታስቡ ሰዎች ካሉ ወደኛ በመላክ የሚደገፉበት ሁኔታ እህቶችን የተለያዩ አባወራዎችን አቅመ ደካማ አዛውንቶችን ስንደግፍ እንደነበረ ታውቃላችሁ። የምናቀርባቸው ጥሪዎች ቻሌንጆች በቀላሉ ሰዎች አክሴፕት እንዲያደርጉ ሰላም ጤና ይስጥልን እንድካርማችኋል ውድ ቻናላችን ተከታታዮች እኔ ዶክተር ተክሌ ሽፈራው ነኝ። ዛሬ ታዲያ ወደ እናንተ በአንድ ቪዲዮ መጥቻለሁ። ይህም ደግሞ ከልጅ ማርቆስ ጋር ተገናኝቶ በተለይ አንዲቷ ዶሮ ታሞበት ወደ ሆስፒታል እንደሄደና ከዛ ጋር ተያይዞ ድርጅታችን ትረስት አግሮ ኮንሰልቲንግ ኤንድ ፋርሚንግ 100 ዶሮዎችን ከነፓኬጁ ሊሰጠው ቃል እንደገባ እነሱም ይህንን ጥሪ አክብረው አዲስ አበባ ድረስ በመምጣት ድርጅታችን እንደገባው ቃል መሰረት 100 ዶሮዎችን፣ መኖ፣ መመገቢያ፣ መገልገያ ቁሳቁሶችን፣ ስልጠና እንዲሁም ደግሞ የትራንስፖርቴሽን የሆቴል አኮሞዴሽን ኮስት በሙሉ ከቨር በማድረግ ልጁን ማቋቋምና ሳፖርት ማድረግ ችለናል ማለት ነው። በይበልጥ ደግሞ እያንዳንዱን እንቅስቃሴና ሂደት በቲክቶክ አካውንታችን ላይ ሼር ማድረጋችን ይታወቃል። አስረክበናል ማለት ነው። እናመሰግናለን። ሞራል ታዲያ ከዚሁ ጋር ተያይዞ እናንተ ተመልካቾችን እጅግ ለማመስገን ነው ዛሬ ላይ ወደዚህ የመጣሁት። በዚህም እንግዲህ አስቀድመን በሰጠነው ቻሌንጅ መሰረት የቪዲዮ ለልጁ እንዲደርስ ሁላችሁም ለኔ እጅግ በጣም ከፍተኛ የሆነ የሰው መውደድ የፍቅር ማዕበል ያየውበት ነው እውነት ለመናገር። ምክንያቱም በዛ ቪዲዮ ብቻ ከ70-80 ሺህ ላይክ በላይ የታየበት በሺዎች የሚቆጠሩ ኮመንቶችና ሼር የተደረገበት ኮፒ ሊንክም እንደዛው ሪፖስት የተደረገበት ቪዲዮ ነው። በህይወት ዘመኔ በዚህ ልክ ሰው ለፖዚቲቭ ለመልካም ነገር ሲተባበር አይቼ አላቅም። በጣም ነው ያስደመማችሁኝ፣ በጣም ነው የገረመን። ስለዚህ እናንተን እጅግ አርጌ አመሰግናለሁ። ከዚሁ ጋር ተያይዞ ታዲያ ወንድማችን እንዲሁም ልጃችን የነበረው እጅግ በጣም በውስጡ ከፍተኛ የሆነ የዋህነት ይታያል። የሚገርማችሁ ደግሞ የዋህነት ብቻ ሳይሆን ከፍተኛ ደግሞ የማስተዋልም አቅም እንዳለው መረዳት ችለናል። አዲስ አበባ ከመጣ በኋላ ከነገሮች ጋር ለመላመድ አይምሮን ኦፕን አድርጎ ነገሮችን ለማየት ለመማር ያለው ዝግጁነት ከፍተኛ ነበረ። በነበረን 2 ቀን 3 ቀን የጋራ ጊዜ ከፍተኛ ለውጥም ሲያስመዘግብ ነበረ። ሪሊ በጣም እኛም የተደመምንበት ያደነቅንበት ሁኔታ ነበረ። እኛም እንግዲህ ላይፍ ስታይላችን ወጣ ብለን አንዳንድ ነገሮችን ከሰዎች ውሎ በሰዎች ስታንዳርድ መዋልን የተማርንበት ጊዜ ነበር ማለት ይቻላል። ስለዚህ የምርም ትክክለኛ ሰው ነው፣ መደገፍ ያለበት ሰው ነው ሳፖርት ያደረግነው። በዛ ፍጹም ደስተኞች ነን። ፋይናሊ ግን ምንድነው በዚህ ቪዲዮ ኦቨርኦል አጠቃላይ ያየነው ነገር የተማርነው ነገር ኢትዮጵያውያን ዘንድ ፍጹም መደጋገፍ፣ መልካምነት፣ በጎነት እንዳለ እኔ 100% ማረጋገጥ ችያለሁ። ልክ ነው ብዙ ሰዎች እየተቸገሩ ሊሆን ይችላል። ልክ ነው ብዙ ሰዎች አሁን ባለው የኑሮ ውድነት ተጨካክነን ሊሆን ይችላል። ልክ ነው ሰዎች በሃይማኖት በብሔር በሆነ ነገር ብቻ ተከፋፍል ሊሆን ይችላል። ነገር ግን ውስጣችን የተቀመጠና ፈንቅሎ ያልወጣ መልካምነት ሁላችንም ዘንድ እንዳለ መረዳት ችያለሁ። የሆነ አንዳንድ የሚዲያ ጋጋታ ካልሆነ በስተቀር የምርም ማጆሪቲው ኮሚኒቲ መልካምነትን የሚያስብ ሰው፣ የሰው መለወጥ የሚያስደስተው፣ የሰው ማግኘት የሚያስደስተው በጣም ፍጹም የሆነ መልካምነት እንዳለው ነው ማህበረሰባችን እንትን ያለውና በዚህም በመናያቸው በጣም ውስን በሆኑ ነገሮች አጠቃላይ ኮሚኒቲ ጀጅ መደረግ የለበት። ይሄም ኢቭን ለኛ ትምህርት መሆን የሚችል ነገር ነው ብዬ አስባለሁ። ከዚህ ጋር ተያይዞ ድርጅታችን ትረስት አግሮ ኮንሰልቲንግ በእርባታ ስራ ላይ በተለይ ወደዚህ እርባታ ስራ ውስጥ መግባት የሚፈልጉ ግለሰቦችን በማሰልጠን በማማከር ቄብ ዶሮችን በማቅረብ ፋርም በማቋቋም ባለሙያዎች በመላክ የሚያስፈልገውን የፋርም ክትትልና ድጋፍ እንደሚያደርግ በሰፊው ታውቃላችሁ ሁላችሁ። በዚህም እንግዲህ በመቶ የሚቆጠሩ አርቢዎችን ህይወታቸው እንዲቀየር ወደ መስመር ውስጥ እንዲገቡ ምክንያቶች መሆን ችለናል።
ይሄ ዋና ስራችን ቢሆንም ደግሞ ካገኘናት ከጥቂቷ ደግሞ ለእንደዚህ አይነት ለበጎ ዓላማ ብዙ ነገሮችን ለማዋል ፕላንና እቅድ ይዘናል። ስለዚህ እናንተ መደገፍ አለባቸው ብላችሁ የምታስቡ ሰዎች ካሉ ወደኛ በመላክ የሚደገፉበት ሁኔታ በሚዲያ ኢንቦክስን በማድረስ ስልክ በመደወልም ፋይላቸውንም በመላክ መተጋገዝ እንችላለን። እንደ ድርጅትም እንደ ኮሚቴም ደግሞ እንደ ቦርድ ቁጭ ብለን የወሰናቸው ነገሮች ትልቁ ነገር ማህበራዊ ግዴታችንን መወጣት መቻል አለብን። በእርግጥ ታውቃላችሁ አምናም በ2017 የክረምት መርሃ ግብር ላይ የተለያዩ እህቶችን የተለያዩ አባወራዎችን አቅመ ደካማ አዛውንቶችን ስንደግፍ እንደነበረ ታውቃላችሁ። ይህንኑ መልካሙን ተግባራችን ደግሞ ወደፊት እንቀጥል ይሆናል። ነገር ግን ይህን ለማድረግ የእናንተ እገዛና ሳፖርት ያስፈልገናል። ተጽዕኖ እንድንፈጥር እንዲሁም የሰዎች ልብ ውስጥ እንድንገባ የምናቀርባቸው ጥሪዎች፣ ቻሌንጆች በቀላሉ ሰዎች አክሴፕት እንዲያደርጉ የእናንተ እገዛ ያስፈልገን። እገዛችሁን የምታደርጉት ቪዲዮዎቻችንን ላይክ፣ ሼር እና ፎሎ በማድረግ ብቻና ብቻ ነው። እንዲሁም ደግሞ የምር መረዳት አለባቸው ብላችሁ የምታስቡ ሰዎች ካሉ እኛ ካለን ነገር አንፃር ምንሰጣቸው ምንደግፋቸው ሰዎች ወደኛ በኢንቦክስም በተለያየ መንገድ ሼር ልታረጉን ትችላላችሁ። ማርቆስ ጋር በነበረን ቆይታ ኦቨርኦል ፍጹም ደስተኞች፣ ብዙ ነገሮችን የተማርንበት በቀጣይም ደግሞ ብዙ ነገሮችን ማሻሻል እንዳለብን የተማርናቸው ነገሮች አሉ። ስለዚህ እናንተም ከጎናችን ስለነበራችሁ እጅግ አድርገን እናመሰግናለን። ሁልጊዜም ትረስት ሻይን ያደርጋል። ሁልጊዜም ትረስት እንግዲህ ሴክተሩ ፋና ወጊ ሆኖ ይቀጥላል። ስለምትከታተሉ ስለምትደግፉን እጅግ አድርጌ አመሰግናለሁ። ከእናንተ ጋር ይህን መልእክት ያስተላለፍኩት እኔ ዶክተር ተክሌ ሽፈራው ነኝ። በመተማመን ያርቡ።